አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አማን ናችሁ ወይ? ውድ የዩቱብ ጓደኞቼ ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ ረቢል ዓለሚን። ቪዲዮ ላይክ ኮፒ ሊንክ ማድረግ እንዳይረሳ። ቤተሰብ ፋሚሊ ያልሆናችሁት ሰብስክራይብ በማድረግ ተቀላቀሉ ይላችኋለሁ ወዶቼ። እና ዛሬ ምን ላሳያችሁ ነው? ስልኬ ላይ ያለው አንድ አፕ አለ። በጣም ለኔ ጠቀመኝ፣ በጣም ደስተኛ ያደረገኝ። ብዙ ጊዜ በቃ ለራሴ በቃ ምን ሊበላችሁ ጠፋብኝ ቃሉ። አንዳንዴ ምን እንደሚባለው ቆፍጣና የምትባል አይነት ሴት ያደረገኝ። ያኔ ዝርቅርቅ ብዬ ማንም ስልኬን ፈትሾ ምንም ያላየብኝ ማለት ነው። ብዙ ጊዜ እኔ ብዙ አይነት ስልክ ተጠቅሜያለሁ። ስልክ ተበላሽቶብኛል፣ ጠፍቶብኛል፣ ምን ብሎብኛል። ይሄን አፕ መጠቀም የጀመርኩት የዛሬ 5 ዓመት ገደባ ሆኖኛል። 5 ዓመት አካባቢ ሆኖኛል። 2013 11ኛ ክፍል ሲማር ነው ይሄን አፕ ያወቅኩት። ከዛ ታይም ጀምሮ ብዙ አይነት ፋይል ሊሆን ይችላል፣ ብዙ አይነት ፎቶ ያኔ ሲማር ከጓደኞቼ ጋር የተነሳሁት ፎቶ ታያለሽ። ምንም በቃ ብዙ አይነት በምስጢር እንዴት ማስቀመጥ እንዳለባችሁ በራሳችሁ ኮድ አሳያችኋለሁ ማለት ነው። እኔ የጠቀመኝ እንዴት ነው? በመጀመሪያ በኢሜል ነው የሚከፈተው። ይሄ አፕ በኢሜል ነው የሚከፈተው። ከዛ ኢሜሉን እስካልረሳችሁት ድረስ በየትኛውም ስልክ ይመለሳል። ኢሜሉን እስካወቃችሁ ይመለሳል እና አይጠፋባችሁም። ምንም አይነት ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ የተለያየ ወረቀት ለማስረጃ የምትፈልጉት ነገ የሆነ ነገር ላይ ይጠቅመኛል ብላችሁ የምታስቡት የባንክ ደረሰኝ ሊሆን ይችላል። በተለይ እኛ አረብ ሀገር ያለ ነው ሴቶች ለቤተሰብ ሊሆን ይችላል፣ ለብቻ ለተለያየ ምክንያት ቤተሰብ ጋር በመላክ በኪሉን እንኳን ወረቀት ማስረጃ ማስቀመጥ እንችላለን እንዳይጠፋብን። ከጋራሌ ውስጥ ሊጠፋብን ይችላል፣ ወይ ስልኩን ብልቶ ሊሆን ይችላል፣ ወይ ደግሞ ሰው ራሱ ሊያጠፋብን ይችላል። ግን ይሄኛው በምስጢር የምናስቀምጠው እዚህ ውስጥ ይሄኛው አፕ ውስጥ በምንም ታምር አይጠፋም። ኮዱን እስካልነገራችሁ፣ ፓስወርዱን እስካልነገራችሁ በምንም ታምር አይጠፋም። እና በራሳችሁ የሆነ ፓስወርድ ትሞላላችሁ ማለት ነው። በመጀመሪያ እንዴት ነው የሚከፈተው የሚለው እናሳያችኋለሁ። ከጋላር ደግሞ ወደዛ አፕ እንዴት እንደምትወስዱ ኤክስፖርት እና ኤርፖርት እና ኤክስፖርት ነው የሚደረገው። እንግዲህ ኤርፖርት ማለት መመለስ ነው። ኤክስፖርት ማለት መመለስ ነው። ኤርፖርት ማለት እዛ ውስጥ ማስቀባጥ ነው። እንዴት እንደሆነ እዛ ጋር ጽሑፉ አለ፣ ይታያል፣ መረዳት ትችላላችሁ። እና ከመጀመሪያ ከፕሌይ ስቶር እንዴት እንደምናወርድ አሳያችሁ። መቼስ ታውቃላችሁ እንዴት የተለያየ አፕ ከፕሌይ ስቶር ማውረድ እንደምንችል ታውቃላችሁ። ወደ ፕሌይ ስቶር መተናል። ከዛ ሰርች ባሩ ላይ እንጽፋለን። እኔ የምጠቀመው የተለያየ ብዙ አይነት አፕ አለ፣ ልታውቁ ትችላላችሁ። እኔ የምጠቀመው ቮልት ነው። ይሄኛው ነው የምወደው። እንግዲህ 5 ዓመት ከኔ ጋር ኖሯል። ብዙ አይነት ፎቶ አለኝ፣ ቪዲዮ አለኝ፣ ወረቀት አለ። ብቻ የተለያየ ምስጢር የራሴ ምስጢር የሆነ ብዙ አይነት አስቀምጬዋለሁ። ማንም ያይብኛል ብዬ አይዘጋ ምናል። በቃ በጣም ጥሩ ነው ይሄ ነገር እና ሲሙ ቮልት ነው። ቮልት አፕ ይኸው መጣ እንደው እና እዚህ ጋር ሁለተኛ ላይ ያለው የለም። ቮልት የምለው እዚህ ጋር ያለው ነው። ይሄ ነው፣ ይሄ አፕ ነው። እና ያው በፊት እየተጠቀምኩ ስላለ ስልኬ ላይ ስላለ ራሱ መጣና ኦፕን አለኝ። ያው ለእናንተ ደግሞ ከሌለ ቆጥሮ ምናምን ነገር ነው የሚመጣላችሁ። እዚህ ጋር ፓስወርድ አለ፣ የራሴ ፓስወርድ በፊት የሞላውበት አለ። ይሄ እኔ አሁን ኦልሬዲ የሚሰራ ነው። ለእናንተ ደግሞ ፕሮሰስ አለ ከኋላ። ከፕሌይ ስቶር ስታወርዱ የሚጠይቃችሁ እንትን አለ እዛ ጋር ኢሜሉን ትሞላላችሁ ምናምን ነገር እሱ ጋር አለላችሁ። እኔ ግን ክፍት ስለሆነ የምጠቀመው ስለሆነ ራሱ ከተከፈተ ኦፕን አለ እና ራሱ መጣና እንደዚህ ተከፈተ። አሁን ፓስወርድ እየጠየቀኝ ነው ማለት ነው። ራሴ የሞላውበት ፓስወርድ አለኝ እዚህ ጋር ማለት ነው። እሱን ነው የሞላበት። አሁን በመሀል ምናልባት ማስታወቂያ ሊመጣ ይችላል። ማስታወቂያ ብስሚላህ እንተሳሳትኩኝ እንዴ ነበሩ
إذا كنت متزوج رجاء ابتعد عن هذا التطبيق لأن البنات هنا جريئات بشكل مو طبيعي. بمجرد ما تسجل ሲጀመር በመሀል እንትን ነው ምንድን ነው ማስታወቂያ ሁሌም ይመጣል። እንደዚህ ነው የሚሆነው። አንዳንዴ ማስታወቂያ ይጠፋል። ቆይ ይሄው ራሱ ተከፈተ። ፓስወርዱን ተሳስቼ ሳይሆን ማስታወቂያ በመሀል ስለሚመጣ ነው። እና እዚህ ጋር እንደምታዩት እዚህ ጋር ፎቶ ከፈለግሽ ፎቶ እንዲነካ ታደርጊና ፎቶ እዚህ ጋር ታስቀምጠዋለሽ ማለት ነው። እኔ አሁን ከፍቼ አላሳያቸውም። ሲከፈት እንግዲህ ያስቀመጣችሁት ነገር በሙሉ እዚህ ጋር አለ። ከዛ ቪዲዮ አለ። ቪዲዮውንም እዛ ውስጥ ከዛ አፕ ከፈለጋችሁ የተለያየ ነገር ብቻ የምትፈልጉት አይነት እዚህ ውስጥ ትከታላችሁ። ከዛ በቁልፍ በፓስወርዳችሁ ነው እንግዲህ የሚቀመጠው ማለት ነው። እና ቆይ ልመለስ። ይሄ አስፈላጊ አይደለም። ቆይ ግን ላሳያችሁ አንድ ነገር። ምንም የለም። እኔ እንግዲህ ምንም እዚህኛው አንድ አለ። ከዚህ ውጭ ሌላ አፕም ስላለ ብዙ አልጠቀምም። ይሄኛውን ግን አሁን በምሳሌ ይሄንን ወረቀት እንግዲህ ይሄ እዚህ ጋር የሆነ የደረሰኝ ነው። ይሄንን ለማስወጣት ስንፈልግ እንዴት እንደምናስወጣ ላሳያችሁ። እዚህ ጋር ከታች ያለችው ቀስት አለች። እዚህ ጋር እንዲነካ እናደርጋለን። ከዛ ኦኬ ካልሽው ወዴት ነው የሚሄደው? ወደ ገላር ነው የሚመለሰው። ኦኬ ከዛ ከገላር ደግሞ ወደዚህ ለማምጣት እንዴት ነው? ቆይ እዚህ ጋር ገላር በምሳሌ ይሄኛውን የእህቴ ፎቶ ነው እና ይሄ እስኪ ወደ እዛ ልመልስ ነው ማለት ነው። ወደ ቮልቶ እዛ ውስጥ እንዲቀመጥልኝ ፈልጌ ነው እንበል። እዚህ ጋር ሼር እናካለን። ከዛ እዚህ ጋር ይሄው ከታች ቮልት አለ። ቮልት የአፑ ሲም ቮልት ነው እና ቮልቱን ከነካሁት እንደዚህ መጣልኝ። ከዛ እንደዚህ ነካ አድርጌ መክፈት ነው ማለት ነው። አይከፈትም እንዴ ደግሞ? बिस्मिल्लाह በመሃል ደግሞ መስታወት Si no limpias tu teléfono मैं तुम्हें चुनौती देता हूँ कि इस ऐप को አዎ እንደዚህ ከዛ በቃ እዚህ ውስጥ ነው። ይሄው የቅድሙ ፎቶ አያችሁት እዚህ ጋር ማለት ነው። እና በቃ ምንም እንደዚህ ሆኖ ይቀመጥልሻል። ሲፈልጊ ታወጫለሽ። ስታወጪ ኤክስፖርት ስታስገቢ ኤርፖርት አይደለም ቆይ ኤክስፖርት ማለት መውጣት ነው አይደለ? ወደዚህ ለማምጣት ደግሞ ኤርፖርት ነው የሚባለው። አዎ እኔ ነኝ ተሳሳትኩኝ። እና እንደዛ ነው እምላችሁ። Слишком много мусора на вашем телефоне. Включите этот переключатель автоматически. ቢስሚላህ ሲያስጠላ። እኔ ወላሂ ሰሞኑን ምን አባቷ ልትሆን እንደሆነ አላውቅም። ስልኳ እንትኑ በጣም እየበዛ ነው። ስልኳ ትንሽ ስለሆነች ነው መሰለኝ የምታስቸግረኝ እንደዚህ። እና እንደዛ ነው የምላችሁ ውዶች። ከወደዳችሁት እንግዲህ ላይክ ኮሜንት ማድረግ እንዳይረሳ ፋሚሊ። በሌላ ቪዲዮ እንደዚህ አይነት እመጣላችኋለሁ ቀጣይ ኢንሻአላህ። ሌላ ማሳያችሁ ሌላ ነገር ይኖራል እና የምትጠቀሙት ያው ታውቃላችሁ፣ የማትጠቀሙት ደግሞ ይሄ አፕ በጣም አስፈላጊ ነው። በተለይ ለኛ ለሴት ልጅ በጣም አስፈላጊ ነው እንደዚህ አይነት ምስጢራዊ ነገር። አሁን በምሳሌ ከጋላሪ ውስጥ ሊያጠፉብን ይችላሉ። የስልክ ፓስወርድ ሰው ድንገት ላይብን ስለሚችል ሊያጠፉት ይችላሉ፣ ወይ ደግሞ ሰው ላይብን ይችላል። ይሄ ደግሞ ማን አየብኝ እንደዚህ ምንም መዝጋት የለም። በቃ ማንም የሚያይ ሰው የለም። ይሄ ኖርማል አፕ ነው የሚመስለው። ቢነኩት ራሱ መክፈት አያውቁማ። ፓስወርዱን የት ያውቃሉ? ከአንቺ ውጭ ማንም አያውቅም። ራስሽ ነው የምታስገቢበት። እንደዚህ መጠቀም ልመዱ ይላችኋለሁ ውዶቼ። ባላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።